ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ ዜና ወደ እናንተ ማድረስ እኔ አማኒ ነኝ። ቻናሉን ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቱን ተጫኑ። አዳዲስ መረጃ እንዲሁም በየሰዓቱ እየመጣን እናንተ ምናደርስ ይሆናል። በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በኩል አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርገው ተሹመዋል። አቶ ጌታቸው ረዳ ትናንት በሰጡት ቃለ መጠይቅ አንዴ ከዚህ ጉዳይ ውስጥ ከገባን ለትግራይ ሕዝብ አዲስ መንገድ መጠቆም ከጀመርን ብዙ መሰራት ያለባቸው ጉዳዮች አሉ ሲሉ ጠቁመዋል። እንቅስቃሴው መተው አልችልም ሲሉ የፖለቲካ እንቅስቃሴ እንደማያቆሙ ገልጸዋል። አክለውም እቅዴ በዚህ ሁኔታ መቆየትና ለትግራይ ሕዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ብለው ተናግረዋል። አቶ ጌታቸው ረዳ በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር የሆኑት ጀነራል ታደሰ ወረደ በትግራይ ላይ የተፈጠረውን የፖለቲካ ልዩነት በማጥበብ የትግራይ ህዝብ ቀጣይ ዕጣ ፈንታ ማቃናት ይገባናል ብለዋል። እንዲሁም የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል ጊዜያዊ አስተዳደሩ ነጻነቱን ጠብቆ ስራው እንዲሰራ የበኩሌን አስተዋጽኦ እወጣለሁ ሲሉ ተናግረዋል። አማኒ ነኝ። ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልን። በሌላ መረጃ ጅጅጋ ዩኒቨርሲቲ ተማሪዎች የመውጫ ፈተና ተፈትነው ቴምፖራሪ ዲግሪ ሲጠባበቁ የነበሩ በድጋሚ ዩኒቨርሲቲው ገና ሰኔ ላይ ትፈተናላችሁ በመባላቸው ዛሬ መብታቸው ሊጠይቁ በተዘጋጁበት በጸጥታ አካላት ታፍሰው 20 ተማሪዎች ተወስደዋል ሲሉ የዩኒቨርሲቲው ተማሪዎች ገልጸዋል። በሌላ መረጃ ቻይና በአሜሪካ ላይ አጸፋዊ የሆነ ተጨማሪ ታሪፍ ጥላለች። ቻይና ከዚህ በፊት ከአሜሪካ በሚገቡ ምርቶች ላይ 84% ታሪፍ ጥላ የነበረ ሲሆን ዛሬ ሌላ ተጨማሪ ታሪፍ ጥላለች። ይህም ዛሬ የቻይና የፋይናንስ ሚኒስትር በሰጡት መግለጫ ከ84% ወደ 125% ያደገ መሆኑን አሳውቀዋል። ትራምፕ በበኩሉ በቻይና ላይ የተጣለውን አጠቃላይ ታሪፍ 145 መሆኑን የገለጸ ሲሆን የሀገሪቱ የንግድ ጦርነት ውስጥ መግባት ትልቅ ስጋትን ፈጥሯል። ለዛሬ የነበረን መረጃ ይህ ይመስላል። በቀጣይም እንደዚህ አጫጭርና ጠቃሚ የሆኑ መረጃዎች እንድታገኙ የቻናሉን ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቱን ተጫኑ። አማኒ ነኝ።